እሺ استغاثة በተመለከተ ያሳለፍነው አለ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በአባስ استغاثة አድርገዋል የሚባለው እንዴት ነው እሺ በመጀመሪያ እሱ استغاثة ሳይሆን ምንድነው የሚባለው ተወሱል ነው የሚባለው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ኸሊፋ በነበሩ ጊዜ ዝናብ ጠፍቶ ነበርና ለሶላት الاستسقاء በወጡበት كنا نتوسل برسول الله صلى الله عليه وسلم بالله ملكتኛ ተወሱል እናደርግ ነበር አሁን ደግሞ በአላህ መልእክተኛ አጎት ተወሱል እናደርጋለን አሉና አባስና ብለው አባስን ጠሩ ለዱዓ ይሄንን ለተወሱል የሚከለክሉትም ተወሱል የሚፈቅዱትም ደሊል ያደርጉታል ተወሱል የሚከለክሉት ማለት የተፈቀደ ተወሱል አለ እሱን አይደለም በአላህ መወሰል በስሞቹ በመገለጫዎች መወሰል በመልካም ስራዎች መወሰል መረጃ የመጣበት ጉዳይ ነው ከዚህ ውጪ በሌሎች አካላት መወሰልን በተመለከተ የሚጠቅሱ አካላት ይሄው وإنا نتوسل بعم رسول الله صلى الله عليه وسلم فالله መልእክተኛ ተወሱል እናደርጋለን ብለው ነው የገለጹት ይቻላል ማለት ነው ብለው ይጠቅሳሉ ከልካዩ ክፍል ደግሞ ዱዓ አድርጉልኝ ነው ተከለከለ ማንም ካልተከለከለ እናንተ የምታደርጉት የሞቱ ሰዎችን ጠርታችሁ በከሌ ተወሰለናል በከሌ መጀነው ያላችሁ አላችሁ ሁለቱ እኮ ይገናኛሉ በሞተ ተወሱል ብቻ ኖሮ ረሱል ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በአባስ ሳይሆን በማን ነበር መወሰል የነበረባቸው ረሱል ሰለላሁ ዐለይሂ ወሰለም በእሳቸው እንወሰል ነበር ነው ያሉት ያለፈ ክስተት ሆኖ ማለት ነው ነበር አሁንስ በአባስ አሉ በህይወት ዘብ ከፊታቸው ባሉ እናንተ የምታደርጉት ቢቻል ኖሮ አባስ ከአባስ የበለጠ ሌላ ካላለ ረሱሉን ሰለላሁ ዐለይሂ ወሰለም ነበር ለተወሱል የሚያውሉት የሚጠቀሙት ብለው ይጠቅሳሉ ይበልጥ ጠንካራ የሆነ ነገር ነው ከዛ ባሻገር ግን ይሄ ተወሱል ሽርክ አይደለም በነገራችን ላይ ብዙ ወደ ተውሂድ ቀረብ ያሉ ወንድሞች ይሄን ነጥብ ይዘነጋሉ ተወሱል ሽርክ አይደለም ምንድነው ቢድዓ ወደ ሽርክ ሊያደርስ ይችላል ነው እንጂ በራሱ ሽርክ አይደለም ወደ ሽርክ ሊወስድ ይችላል ወደ ሽርክ ሊያዳርስ ይችላል እዚህ የደረሰ ሰው ማለቱ በብዛት የሚጠበቅ ነው የተለመደ ነው አንድ ሁለተኛ ደግሞ አብዛኞቹ استغاثة بالأموات ሙታኖችን እርዳታ የሚጠይቁ አካላት ይሄን ተግባራቸውን ተወሱል እያሉ ነው የሚጠሩት ይሄ አንድን ክስተት ያለ ስሙ መጥራት ነው الأسماء لا تغير الحقائق ስሞች እውነታን አይቀይሩም ልክ አይደለም በዚህ መልኩ መሰየማት ይሄ በስሙ ነው መጠራት ያለበት استغاثة بالأموات ከሙታን እርዳታ እየጠየቁ ነው ያሉት ፍጥጥ ያለ የማያከራክር ግልጽ የሆነ ሽርክ ነው እዚህ ጋር ኺላፍ አለ ማለት ኺላፍ ያለው በእነ አቡ ጀህልና በሙስሊሞች መካከል ነው ያለው በሙታን እርዳታ መጠየቅ ይቻላል አይቻልም ከሆነ በኋላ ከሆነ ዘመን ወደዚህ ሹብሃት ገብቶባቸው የተሳሳተ ነገር ያንጸባረቁትን ተዋቸው ወደ አስበ ከተመለስን ግን ምናገኘው እነማን ነው ወደ ኋላ ስንመለስ ቁርአን ላይ በግልጽ ፍንትው ነው የተቀመጠ ነገር ቁርአን ላይ ሐዲስ ላይ በተጨባጭ ምናገኘው ነገር ሲጀመር በሙስሊሞች በነብዩ ሰለላሁ ዐለይሂ ወሰለምና በሙሽሪኮች መካከል የነበረው ፍጥጫ መሰረቱ ይሄ እንጂ ሌላ ምንድነው በቁርአን መማል ሽርክ ነው ወይ ቁርአንን ብሎ መማል ከሆነ ሽርክ አይደለም ግን ዓሊሞች በሁለት ምክንያት ቢቀር ይሻላል ይላሉ አንደኛ ከሰለፎች በዚህ መልኩ ስላላገኘነው በእነተው ይሻላል ሁለተኛ ለሌሎች በፍጡር ለሚምሉ አካላት መሻገሪያ ሊሆን ይችላል አይለዩትም ቁርአን የአላህ ንግግር ነው የአላህ ንግግር ፍጡር አይደለም ከሲፋቱ ውስጥ ነው መስማቱ ማወቁ መሻቱ ፍጡር እንደማንለው መናገሩም ፍጡር አይደለም የሱ ሲፋ ነው አይነጠልም ከዛ አንፃር በሲፋው መማል ስለሆነ ሽርክ ተብሎ አይቆጠርም ግን እንዲህ አይነቱ እንደፈቅ ያለ ነገር የማይለይ ብዙ ሰው ስላለ እኛም በካዕባ አትማሉት እንላላችሁ ከዛ ደግሞ በቁርአን ተመላላችሁ ለሚል ክፍተት ሊሰጥ ስለሚችል መተው ይሻላል ይላሉ አላሁ አዕለም እዚህ ላይ በቃል ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ